ጤና ይስጥልኝ። ይድረስ ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና አርቲስት ዮሐንስ በቀለ ወይም ቶክቻው እባላለሁ። እነዚህን 2 ሳምንቶች ሰሞኑን በማህበራዊ ሚዲያ ላይ በአንዳንድ ነገሮች የሲዳማን ህዝብ በደልና የፍትህ መጓደል ይዤ በሚዲያ ላይ ሰሞኑን እየተንቀሳቀስኩ እገኛለሁ። ይህ በእንዲህ እንዳለ የሲዳማን ህዝብ ጭቆናና ግፍ በዚህ አገዛዝ አሁን ባሉት መሪዎች እየደረሰበት ያለውን ግፍና ጭቆና ወደ ህዝብ ይዘን ስንወጣ የተለያዩ ግፍና ጭቆና እኛን ድምጻችንን የማፈንና የማስፈራራት የተለያዩ ዛቻዎችና የማስፈራራት በሚዲያ ሰራዊት ዘመቻ ተከፍቶብን አልፎም ደግሞ አንዳንድ አባላቶቻችን አንዳንድ ልጆችን ታስረው አንዳንዱ ምግብ እንዳይገባላቸው ሰው እንዳይጠይቃቸው እጅግ ሰብአዊነት በጎደለው መልኩ ታፍነው ነው ያሉትና ጠቅላይ ሚኒስትር ክቡር ጠቅላይ ሚኒስትር ሆይ ይህ የእርሶ መንግስት ሐሳብ ነው ወይ? ይህ የእርሶ መንግስት ሐሳብ አይደለም ብለን እናምናለን። ነገሮችን እያየን ነው፣ ብዙ ነገሮችን እያየን ነው። ይህ የእርሶ መንግስት ሐሳብ ነው ወይ? ይህ የብልጽግና ሐሳብ ነው ወይ? እንግዲህ አሁን ህግ ባለበት አገር ላይ ድምፅ አፍኖ ሐሳብ ለምን በነፃነት ተገለጠ ተብሎ ድምፅ የማፈን ሂደቱ በከፍተኛ ደረጃ እየተሯሯጠ ነውና ግፍና ጭቆና እየተደረገ ነው። አንደኛ የሲዳማ ህዝብ የክልል ጥያቄ መልስ የተመልሶለት ወደ ቤቱ ከገባ በኋላ በጣም በሚያስደንቅ ደረጃ ብዙ ግፍና መከራ እየደረሰበት ዋጋ እየከፈለ ያለ ህዝብ ነው። ብር በገፍ እየተበተነ ነው። እንግዲህ እውነትን ለመደበቅ ብር በገፍ እየተበተነ ነው። ከእንደገና እያንዳንዱን ስፍራ በጎሳና በዘር ይዘውታል። በዘመድ እንዳለ እያንዳንዱን የስልጣን እርከን በጎሳ በዘመድ ይዘውታል። እነሱን ሐሳብ ለማስደገፍ የእነሱን ሐሳብ ከፍ ከፍ ለማስደረግ እንዲሁ ብር በገፍ እየመደቡ በገፍ እየሰጡ ነው እና ባኮትን አሁን ለምሳሌ ክቡር ጠቅላይ ሚኒስትር በዚህ ጉዳይ ላይ ሐሳብ በማንሳቷ በመቃወሟ የተነሳ አንድ እህታችንን ይኸው አስረው ዋስ ጠበቃ እንኳን ሄደው እንዳይጠይቃት ምንም አይነት ሰው እንዳይጠይቃት አስረው ምግብ ይዞ የሚመጣውንም ጭምር የስር ትእዛዝ አውጥቶ ምንም አይነት ምግብ እንዳይደርሳት ጠያቂ እንዳይኖራት በግፍ አስረው እንግዲህ ምን እያደረጓት እንዳለም እስካሁን ድረስ አናቅም። አሁን ከተያዘች ካሰሯት 3ኛ ቀን ነው። ከአዲስ አበባ መጥተው ነው የወሰዷት። ከተያዘች 3ኛ ቀኗ ነውና ጠቅላይ ሚኒስትር ክቡር ጠቅላይ ሚኒስትር በእርሶ ዘመን ነው ይሄንን እያደረጉ ያሉት እነዚህ ሰዎችና ምን ይላሉ? ባኮትን እኛ የሲዳማ ወጣቶች የሲዳማ ህዝብ የእርሶን መልስ እንፈልጋለን። የእርሶን መልስ እንፈልጋለን። ባኮትን መልስ ይስጡኝ። ትውልድ እየታፈነ ነው። ፌስቡክ ላይ ላይክ የሚያደርጉ ሼር የሚያደርጉ ጭምር እየታፈኑ እየታሰሩ ነውና በእውነትም ይህ ነገር በዚህ መንግስት ተቀባይነት አለው ወይ? መሃል ከተማ ላይ እንደዚህ ይደረጋል እና በዚህ ደረጃ በጣም ድምጻችን ታፍኖ ብዙ ግፍ እየደረሰብን ነው። ወንድም እህቶቻችን ግፍ እየደረሰባቸው ነው። ከተማዋ ላይ ልማት የለም፣ በገጠሩ ልማት የለም። የሲዳማ ህዝብ በራብ አለንጋ እየተገረፈ ነው። ብዙ ግፍና ጭቆና አለ። ስለዚህ አሁን አመራር ላይ ያሉ አካላት ይህን ነገር አንስተን ለህዝብ ሚዲያ ስናበቃ ተነስተውብናልና ክቡር ጠቅላይ ሚኒስትር ሆይ እንደ ሲዳማ ህዝብ የሲዳማን ህዝብ ወክዬ ስናገር ስለዚህ ክቡር ጠቅላይ ሚኒስትር ሆይ ድምጻችን ሰሚ አጥቷል። ሰሚ የለንም። ህዝቡም እያለ ነው፣ እየወጣ ነው። ነገ ብጥብጥና ሌላ ነገር ሳይመጣ ደም ሳይፈስ የሲዳማ ህዝብ የበደለው ነገር ካለ ያጠፋነው ነገር ካለ በእርሶ ዘመን ታላቅ ይቅርታ እጅግ ይቅርታ እንጠይቃለን። ነገር ግን እባኮትን ይህ ምስኪን ህዝብ ሲመጡ በቄጣላ በፋሮ ጭፈራ ትልቅ አቀባበል አድርጎ ደስ በሚል መንፈስ የተቀበሉት ህዝብ ዛሬ መከራ እየከፈለ ነው፣ ዋጋ እየከፈለ ነው፣ መከራ እየበላ ነው። ህይወቱ ከቀን ቀን ከድጥ ወደ ማጦ እየሄደ ነው። እባኮትን ይህንን ህዝብ ይታደጉ። የፌዴራል ኦዲት አድራጊዎች ወደ ሲዳማ ክልል ገብተው ኦዲት ያደርጉ። ባለስልጣን ይፈተሹ። ባለስልጣናት እባኮትን ወድቀናል፣ ምድሪቷ ከጥቅም ውጭ ሆናለችና ይድረሱልን ስል ጥሬን አቀርባለሁ። አርቲስት ዮሐንስ በቀለ ቶክቻው